ሰሞኑን መውሊድና መስቀል ተመካክረው እኛን በጋራ ለማዋል አብረው ስለመጡ ከኛ ጋር የሚሰሩ ሙስሊሞች ክርስቲያኖች በዓላቸውን ከኛ ጋር ቢያከብሩ ብለን ነው ዛሬ ጠራናችሁ። ስለመጣችሁ እጅግ አድርገን እናመሰግናለን። አብዛኛው የተጋበዘው ሰው በተለያዩ ፕሮጀክቶች የሚሳተፉ የቀን ሰራተኞች፣ ከኛ ጋር የሚሰሩ ፕሮጀክት ኃላፊዎች እንዲሁም ኮንትራክተሮች ይገኙበታል። ዋናው መልእክቴ ስራ ሲጀመር ስራ መሃል ላይ ያለ ሳቢ ነገር አይደለም፣ የሚመች አይደለም፣ አድካሚ ነው፣ አታካች ነው፣ ጭቃ ማብኳት ነው። ስራ የሚያምረው ሲያልቅ ነው። እናንተ ውስጥ የመጨረስ እልህ የመጨረስ ጉልበት እንዲፈጠር እስካሁን ለነበረው ትጋት በተለይም ቅዳሜና እሁድ ማታ ለምትሰሩ ሰራተኞች፣ ሴቶች እጅግ ከፍ ያለ ክብርና ምስጋና ያለኝ መሆኑን እየገለጽኩ ግን አሁንም ሞር መትጋት ሞር መስራትና መጨረስ ይኖርብናል። ጫካ ላይ የምትሳተፉ ሰራተኞች ከዚህ ቀደም እንዳነሳሁላችሁ ጫካ ለእኔና ለእናንተ የሚገባ ስራ አይደለም። ልጆቻችን ግን ይገባቸዋል። እቺ ሀገር ትበለጽጋለች፣ ትለወጣለች። ያኔ አባቶች ምን አሻራ ጥለው አለፉ የሚባል ጥያቄ ሲነሳ ልክ ከዚህ ቀደም ትላልቅ አባቶች ቁም ነገር ሰርተው እንዳለፉት የኛም ስራ ያኔ የሚታወስ ይሆናል። ከዚህ ቀደም ነግሬያችሁ ሊሆን ይችላል። በኢትዮጵያ የሚታወቁ ነገስታት የሚታወቁት በውጊያ ነው፣ ጦር በማዝመት ነው እና ላሊበላ ከነገሱ በኋላ ውቅር አብያተ ክርስቲያናት በተለየ መንገድ ለመስራት አቅደው ስራ ሲጀምሩ ብዙዎች ያንጓጥጡ ያሾፉባቸው ነበር። ድንጋይ መቆርቆር መስራት የስንፍና ምልክት፣ ሄዶ መዋጋትና የጠላትን አንገት ቆርጦ መምጣት ደግሞ የጀግንነት ምልክት ተደርጎ ይታሰብ ነበር። ግን ክፋቱ ያኔ የተቹትም ያኔ የተዋጉትም ተረስተዋል። ያልተረሱት እሳቸው ቁም ነገር ሰርተው ያለፉት ብቻ ናቸው። እናንተም እንደዚሁ አሁን ያለውን አየር አሁን ያለውን ሙዚቃ ሳይሆን አሻራ ጥላችሁ የምታልፉ መሆናችሁን ማሰብ ይኖርባችኋል። ጫካ ለሙስሊምም ለክርስቲያንም ለአማራውም ለኦሮሞውም ለትግሬውም ለወላይታውም ለሲዳማውም ለሁላችንም የሚሆን ነገር ነው። በዘርና በእምነት መነጽር መታየት የለበትም። ማሰብ ያለባችሁ ጉዳይ በተለይም እዛ ስፍራ የምትሰሩ ሰዎች ባለፉት 20 30 40 ዓመታት አዲስ አበባ ውስጥ መሬት ችግር ሆኖ ሰው ጉድጓድ ውስጥ የውሃ ሸለቆ ውስጥ ሳይቀር ላስቲክ በቆርቆሮ ቤት እየሰራ ከተማውን ቤት በቤት ባደረገበት አገር ውስጥና ከተማ ውስጥ ጫካን የሚያክል ቦታ እንዴት ተደብቆ ቆየ? ቅርብ ነው፣ ያው ሩቅ አይደለም እንደምታውቁት። ያን የሚያክል ስፍራ ለምን ቆየ ሲባል የእናንተን እጅ እየጠበቀ ነበር። የእናንተን መልካም ስራ እየጠበቀ ነበር። መልካም ስራ ሰርተን ኢትዮጵያ እንድናኮራ መልካም ስራ ሰርተን ልጆቻችን ከኛ የተሻለ ሀገር እንዲረከቡ ለማድረግ የሁላችን ርብርብ ይጠይቃል። ሀገራዊ ስሜታችን የዳበረ ስለ ኢትዮጵያ የሚገደን የምንሰራውን በዚያ መነጽር እንዲሆን በታሪክ እይታ ውስጥ ስራችን ሲመዘን የማያሳፍር እንዲሆን ህብረት፣ ጠንካራ የቲም ወርክ ይጠበቅባቸዋል። ይህ ዓመት በጣም በርካታ ድሎች ይመዘገቡበታል። አብዛኛው ፕሮጀክቶቻችን ያልቃሉ። ያለውም አቧራ ቀስ ቀስ እያለ ይሰክናል። ኢትዮጵያውያን ወንድማማቾች ልብ ይገዙና ሰክነው በምክክር በውይይት በስክነት ሀገራቸውን መገንባት ይጀምራሉ። እንደ ሁልጊዜው ማረጋግጥላችሁ ከተረከብናት በእጅጉ የተሻለች የበለጸገች የጸናች ያማረች ብዙዎችን የምታጓጓ ኢትዮጵያ ለልጆቻችን እናስረክባለን። በዚህ የቀና ዓላማና ስራ ውስጥ ተሳታፊ ለመሆን እድል ያገኛችሁ ሰዎች በሙሉ ልብ ልትሰሩ ይገባል። ሰዎች ችግኝን ትከል ሲባል ጉልበት የላቸውም። ከተማና ጽዳ ሲባል ጉልበት የላቸውም። የድሃ ቤት እንስራ ሲባል ጉልበት የላቸውም። ወንድማቸውን ለመግደል ወንድማቸውን ለመስደብ ከተማ ለማጥፋት ጉልበት አላቸው። በጥፋት ላይ በሰለጠነው ልክ በመልካም ነገር ላይ ብንተባበር
ምን ልናደርግ እንደምንችል አስቡት። መልካም ነገር ነው የሚያዋጣው እዚህም ስንሄድም። ለውስጥ እርካታችንን መልካምነት ጥሩ ነው። ስንሄድም ቢያንስ በፍርድ ፊት ማናፈር ስለምንሆን በንጹህ ልብ በትብብር የጀመርናቸውን ስራዎች በውጤት ጽድት አድርገን የምናጠናቀቅ እንድንሆን አደራ አላችሁ ፈልጋለሁ። እጅግ አድርጌ አመሰግናለሁ። መልካም በዓል።